ወገኖች በዚህ ጊዜ ላይ ታውቃላችሁ ምድር በተለያየ አይነት ነገር ተሞልታለች። አንዳንዱ በየቀኑ የሚያወራው ስለ ጦርነት ነው። አንዳንዱ በየቀኑ የሚያወራው ስለ ፖለቲካ ነው። አንዳንዱ በየቀኑ የሚያወራው ስለ ብሔር ነው። አንዳንዱ በየቀኑ የሚያወራው ስለ አደጋ፣ ስለ በሽታ፣ ስለ ክፉ ነገር ነው፣ ስለ ሰይጣን ስራ ነው። አማኞች በዚህ ዘመን ፍጻሜ ላይ አስጨናቂ ነገር ባለበት፣ ክፉ ነገር ባለበት፣ የተለያየ አይነት ወከባ ባለበት አንደበታቸው፣ ልባቸው ስለ አንድ ነገር ይሰብካል። እሱም ስለ ናዝሬቱ ስለ ኢየሱስ፣ አሜን። በቀራንዮ መስቀል ላይ ስለተሰቀለው፣ በሶስተኛው ቀን ከሙታን ስለተነሳው ስለ ዓለም አዳኝና ንጉሥ ይሰብካል። እስቲ ኢየሱስን ሰብካለሁ በሉ። ኢየሱስን ሰብካለሁ። ድገሙና ተናገሩ። ኢየሱስን ሰብካለሁ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 23 ላይ ሲናገር ጳውሎስ እንደዚህ አለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሃሌሉያ። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ኢየሱስን እንሰብካለን። አሜን። ቅዱሳን ከኔ ጋር በሉ። ዛሬ እንጸልያለን። አንደበቶቻችሁን ከፍታችሁ ከዛ በፊት እንደዚህ በሉ፣ እኔ ግን በሉ። እኔ ግን ድገሙና ተናገሩ። እኔ ግን የተሰቀለውን የሞተውን በሶስተኛው ቀን ከሙታን የተነሳውን ኢየሱስን ሰብካለሁ። ኢየሱስን ሰብካለሁ። ሃሌሉያ። አሜን። አንድ ትንቢት እናገራለሁ። ሃሌሉያ። በሆሳዕና ምድር ላይ በጌታ በኢየሱስ ወንጌልን በስልጣን የሚሰብኩ ለትውልድ በረከት የሚሆኑ ኃይልን የሚገልጡ ትውልዶች ይነሳሉ። አሜን። አሁንም ጌታ ትውልድን ብዙ ሰጥቶናል። አዎ አባቶች አሉ፣ ወጣቶች አሉ። እግዚአብሔር ይመስገን። ከፊት ባለው ዘመን ላይ ግን ከጓዳችሁ ገና ከስር ያሉ እግዚአብሔር አምላክ ብዙ ትውልዶችን ለወንጌል የሚኖሩትን ትውልዶችን ያስነሳል። አሜን። ጌታ ያስነሳል። አሜን። ይህን ተናግሬ 10 ደቂቃ ተናግሬ ጨርሳለሁ። ልብ ብላችሁ ስሙ። መንፈስ ቅዱስ ዛሬ ምን እያለን ነው? የጌታ መምጫ ስለደረሰ መንፈሳዊ ዓለም ላይ ትልቅ እርጀንሲ አለ። ድንገት ኤኒ ሞመንት ፍሮም ናው፣ በጣም በቅርብ ጊዜ ሩቅ ላይሆን ይችላል፣ መለከትን የምንሰማበት የጸጋ ዘመን የሚያቆምበት ይህንን ወንጌል ልቀበል ቢል እንኳን ማንም ሊቀበልበት የማይችልበት ጊዜ ይመጣል። ዘመኑ የሚቋጭበት፣ በሩ የሚዘጋበት ጊዜ ይመጣል። እዚህ በዚህ በተመቸ ጊዜና በተመቸ ሰዓት ላይ የአባቴ ብሩካን ብዙ ነፍሳት በጨለማ ውስጥ አሉ። ይህ የዳንበትን ወንጌል ለትውልድ ልናደርስ ይገባል። አይታችሁ ከሆነ ይህን ተናግሬ ጨርሳለን። ሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ስታነቡ ፊልጶስ የሚባል ሰው አለ። ፊልጶስ ከተበተኑት ደቀ መዛሙርቶች መሃል ነው። የተበተኑት ከባድ የሆነ የሞት ፈተና ገጥሟቸው ነው። እስጢፋኖስ በድንጋይ ተወግሮ ሲሞት ሁሉም ተበተነ። አንዳንዱ ወደ ሰማርያ፣ አንዳንዱ ወደ ተለያዩ የእስራኤል ከተሞች ተበተነ። ፊልጶስም የሄደው ወደ ሰማርያ ነው። በሰማርያ ወዳለች ወደ አንዲት ከተማ ከሱ ጋር አጠገቡ ለዲያቆንነት አገልግሎት የተመረጠ እስጢፋኖስ በድንጋይ ተወግሮ ተገድሏል። ስለዚህ ፈጥኖ ሸሽቶ ሄዷል ወደ ሰማርያ። ወደ ሰማርያ ሲገባ በጣም የሚገርመኝ ነገር ሰማርያ በሚገባበት ሰዓት ላይ የገጠመውን ሐዘን፣ የገጠመውን ሞት፣ የገጠመውን ከባድ መከራ አልተናገረም፣ አልሰበከም። ገና አጠገቡ ያለው ወንድሙ ተገድሎ ሞቶ 3 ቀን ሳይሞላው ሰው ሐዘን ከልቡ በማይወጣበት ጊዜ ላይ ይህ ሰው ወደ ሰማርያ ከተማ ገባና ክርስቶስን ሰበከላቸው። አሜን ትላላችሁ? አሜን። ይህ ሰው ክርስቶስን በሰማርያ ሲሰብክ በከተማይቱ ላይ ታላቅ ደስታ ሆነ። አሜን። ዛሬ በምትገቡበት መንደር ከዚህ ስትሄዱ የምትናገሩት ስለ ኢየሱስ ስለሆነ በምትገቡበት መንደር ሁሉ ታላቅ ደስታ ይሆናል። ኢየሱስ የደስታ ምንጭ ስለሆነ ስለሱ ስትናገሩ ጭንቀት በሉት፣ ፍርሃት በሉት፣ ክፉ ነገር በሉት ከአየሩ ላይ ከአትሞስፌሩ ላይ ከምትገቡበት ቦታ ሁሉ ላይ ይነሳል፣ ይገፈፋል። አሜን። ስለዚህ ዛሬ ማለዳ በጌታ ወንድማችሁ የእግዚአብሔር ጸጋ ይበዛልኝ እኔ ወንድማችሁ መንፈስ ቅዱስ ስለተናገረኝ ይህንን ሼር ላደርጋችሁ ወደ እናንተ የመጣሁት። ዘመኑ በጣም ስለተቃረበ ሐዋርያቶች ትላንትና በሞት ፊት፣ በሚያስጨንቅ ነገር ሁሉ ፊት፣ በሰይፍ ፊት፣
በከባድ መከራ ውስጥ በከባድ ጭንቀትና ሐዘን ውስጥ በየትኛው ምድሪቱ ላይ በተነሳ ክፉ ነገር ላይ ሁሉ ከፊት ለፊት ቆመው ይህንን ወንጌል ሲሰብኩ ስለነበር እዚህ ያለን ሁላ ጌታ እንደዚህ ይለናል፣ መምጫዬ ስለደረሰ ስለዚህ ወንጌል ስለዳናችሁበት ወንጌል እንድትናገሩ ፈልጋለሁ እያላችሁ ነው ጌታ በቃሉ። አሜን ነው። አሜን። የወንጌላዊ የፓስተር የሐዋርያ ስራ ብቻ አይደለም። ወንጌል ባትሰብኩ ወየውላችሁ። መጽሐፍ እንደሚል ወንጌል ተናጋሪ ያመነ ሁሉ ነው። መጽሐፍ ደግሞ ያመኑት ሁሉ እነዚህ ምልክቶች ምን ይላቸዋል ይላል፣ ይከተላቸዋል። በስሜ አጋንንትን ምን ይላሉ ያወጣሉ። ቁጥር ላይ ሲናገር ወጥተውም ወንጌልን ሰበኩ፣ እግዚአብሔርም ከነርሱ ጋር ይሰራ ነበር ይላል። አጠገባችሁ ያለውን ሰው ንገሩት፣ ወጥተህ ወንጌልን ስትሰብክ እግዚአብሔር ካንተ ጋር ይሰራል። ወጥተህ ወንጌልን ስትሰብክ እግዚአብሔር ካንተ ጋር ይሰራል። እግዚአብሔር አብሮት እንዲሰራ የሚፈልግ ሰው እስቲ እጁን ያሳይ። ኢየሱስ ስም እኔ ነኝ ጌታው። እስቲ እጃችሁን አሳዩ። እግዚአብሔር አብሮት እንዲሰራ የሚፈልግ ሰው ሁሌ እግዚአብሔርን አጀንዳ መስራት አለበት። በገንዘባችሁ እግዚአብሔርን አጀንዳ ስትሰሩ፣ እግዚአብሔር በሰጣችሁ ሲዝን እግዚአብሔርን አጀንዳ ስትሰሩ እግዚአብሔር ሁሌ አብሯችሁ ይሰራል። ጌታ ምድር ላይ ስለምትሰሩት በምድር ስላለ ነገር አይደለም የሚጨነቀው። ጌታ በሕይወታችሁ ላይ ትልቁ ሊያየው የሚፈልገው ነገር ሁሉ በምድር ላይ ትልልቅ ነገሮችን ምድራዊ ነገሮችን ልትሰሩ ትችላላችሁ። በዛ ምድራዊ ነገሮች ውስጥ የእግዚአብሔርን መንግስት ለማስፋት ማትሮጡና ማትሰሩ ከሆነ በእግዚአብሔር ፊት ባዶ ነው፣ ተራ ነው። የአባቴ ብሩካን ይህም ብያችሁ ልጨርስ። ፈጠን ምልበት ምክንያት ከሰዓት አንጻር ነው። ጳውሎስም እኛ ግን የተሰቀለውን ክርስቶስን እንሰብካለን እንዳለ በዚህ ዘመን ፍጻሜ ላይ የጌታ መምጫ በደረሰበት በዚህ ጊዜ ላይ አንድ ነፍስ ለጌታ ትልቅ ቦታ አላት። አንድ ነፍስ ለጌታ ትልቅ ቦታ አላት። ከዚህ ስትሄዱ የማያምን ሰው አንድ ሰው ብታገኙ ለዛ ሰው ወንጌል ነግራችሁ ወደ ጌታ ከመጣ በሰማይ ታላቅ ደስታ ይሆናል። አሜን። በሰማይ ታላቅ ደስታ ይሆናል። ከኔ ጋር ይህንን ብላችሁ አውጃችሁ እንጸልያለን። ቀኝ እጃችሁን ከፍ አድርጉ። በወንጌል አላፍርም በሉ። በወንጌል አላፍርም። ድገም ውስጥ በወንጌል አላፍርም። የመጨረሻ በወንጌል አላፍርም። እኔ በሉ እስቲ እኔ የተሰቀለውን ክርስቶስ የሞተውን ክርስቶስ በሶስተኛው ቀን ከሙታን የተነሳውን ክርስቶስ ሶስት ጊዜና ሰብከዋለሁ በሉ። ሰብከዋለሁ። ሁለት ሰብከዋለሁ። የመጨረሻ ሰብከዋለሁ። ሃሌሉያ። ምድር ላይ ታውቃላችሁ እንደዚህ አይነት የሚያስደስት የምስራች የለም። የወንጌል የምስራች ስለ ኢየሱስ የሆነ የምስራች ተሰምቶ የማይጠገብ ተሰብኮ የማይለመድ የማይሰለች የምስራች ነው። እያንዳንዱ ምድር ላይ ያለ የምስራች ዛሬ ሰምታችሁ ነገ ትሰለቹታላችሁ። የወንጌል የምስራች ግን ሁሌ ተናግራችሁ ልትሰለቹት የማትችሉት የማትለምዱት የሰው ልጆች ሊድኑበት የተገባ ይህ ታላቅ የሆነ የእግዚአብሔር ስራ የተገለጠበት ታላቅ የምስራች ነው። በሞት ፈንታ ሕይወት ነው። በጨለማ ፈንታ ብርሃን ነው። በሐዘን ፈንታ ደስታ ነው። ይህንን ወንጌል በዚህ ዘመን ፍጻሜ ላይ እንድንናገር እግዚአብሔር ጸጋና ኃይሉን ያብዛልን። ተባረኩ። ተነሱ፣ በእግሮቻችሁ ቁሙ። ለጌታ ክብር አምጡለት።